ሰላም ውድ ኢትዮጵያውያን እንደዚሁም ኤርትራውያን እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ታዲያ ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱም ምን መሰላችሁ? ብዙ አዲስ ዩቲዩብ ለምትጀምሩ ልጆች የጠየቃችሁን ጥያቄ አለ እና ደግሞ ምንድነው ትርፋችን፣ ምንድነው የምናተርፈው ብላችሁ ጠይቃችሁኛል። እሱን እመልስላችኋለሁ ማለት ነው። በመጀመሪያ ደረጃ እኔንም በማበረታታት ቤተሰብ ይሁኑ፣ መልካም ፈቃዳቸውን ይግለጹልን እንላለን እና በተረፈ ወደ ጉዳይ እገባለሁ። እሱም ጉዳይ ምን መሰላችሁ? ላይቭ ለምንድን ነው የምንገባው? ሌላ ደግሞ ጥቅሙስ ምንድን ነው ያላችሁኝ ሰዎች፣ ሌላ ደግሞ ዩቲዩብ እንዴት ነው የሚከፍለን፣ ምንድን ነው የሚያስፈልገን ብላችሁ ለጠየቃችሁኝ ሰዎች ይሄ ለእናንተ ምላሽ ነው ማለት ነው። በተረፈ እኔንም እያበረታታችሁኝ ቤተሰብ አድርጉኝ። እንደዚሁም አስተያየቱን በኮሜንት በጨዋ መልክ ያስቀምጡ እያልኩኝ ነገሬን እቀጥላለሁ። እሺ፣ ላይቭ የምንገባው ለምንድን ነው? ላይቭ የምንገባበት ምክንያት ጥቅሙስ ምንድን ነው? አንደኛ እንደማመራለን። በዋነኝነት ግን ላይቭ ላይ ስንቀመጥ ነው ሰዓት የሚሰጠን ማለት ነው። ላይቭ ካልገባን ለብዙ ሰዓት ገብተን ላይቭ ካልተቀመጥን 4000 ዋች አወር ልናገኝ ልንሞላ አንችልም ማለት ነው። በእርግጥ ቪዲዮዎቻችን ለሰዎች ጠቃሚ ከሆነ ለብዙ ሰዎች ተደራሽ ከሆነ በአጭር ጊዜ ውስጥ በአጭር ቪዲዮዎች መሆን እድል 24 ሰዓት ባልሞላ ጊዜ ውስጥ መሆን እድል ይኖረናል ማለት ነው። ነገር ግን አብዛኞቻችን ቪዲዮዎቻችን ሰው ስለማያይልን ጨርሶም ስለማያይ፣ ስለዚህ ምንድነው ማለት ነው እኛ ልንጠቀም አንችልም ማለት ነው። ላይቭ ግን ስንገባ ሰዎች ይመጣሉ፣ ቤተሰብ ያደርጉናል፣ እንደማመራለን። በዛውም ደግሞ ብዙ ሰዓት ሰዎች ከተቀመጡልን ሰዓት ይቆጥርልናል። ብዙ ሰዓት ደግሞ ተቀምጠን ሰው ከሌለ ደግሞ ብዙም ሰዓት አይሰጠንም። 1 ሰዓት 2 ሰዓት ሊሰጠን ይችላል ማለት ነው። በመቀጠል ደግሞ ዩቲዩብ እንዴት ነው የሚከፍለን? ብዙዎች እኔ አላውቅም፣ የከፈትኩት ዝም ብዬ ነው፣ ይከፍላል ስለተባልኩኝ ነው፣ ዶላር ይከፍላል ስለተባልኩኝ ነው ያላችሁ ሰዎች ደግሞ ዶላር የሚከፍለው እንዴት ነው የሚለው ላሳውቃችሁ ነው ማለት ነው። እንዴት መሰላችሁ? ዶላር የሚከፍለን 4000 ሰዓት ስንሞላ፣ ሌላ ደግሞ 1000 ሰብስክራይብ ስንሞላ ስናመለክት፣ ከዛ ደግሞ የዩቲዩብ ካምፓኒ ተቀብሎን ሞኒ ስንሆን ብር ይከፍለናል ማለት ነው። ስንት ብር ይከፍለናል የሚለው እንደ ቪዋችን፣ እንደ አሰራራችን፣ እንደ ቪዲዮዎቻችን ይከፍለናል ማለት ነው። እሺ፣ ሌላ ደግሞ ምንድነው እንዴት እንደሚከፍለኝ አውቃለሁ ላላችሁ ሰዎች፣ በእርግጥ እኔም አልተከፈለኝም፣ ግን ጓደኞቼ እየተከፈላቸው ስለሆኑና ብር እያገኙ ስለሆኑ እኔም ወደፊት እከፈላለሁ ብዬ ስለማስብ ምንድነው እንዴት ነው ሊከፍለን የሚችለው የምትሉት፣ የፓስፖርት እንትን አለ አይደል? የፓስፖርት እንትናችን አለ፣ ቁጥራችን አለ፣ እሱን ፎርም እንሞላለን። በቃ መታወቂያ እንደማለት ሁሉም ነገር የሚፈልገው ካምፓኒው ፓስፖርት ስለሆነ ፓስፖርት ሙሉ ነገር እንሞላና አካውንታችን እዛ ስለምናስገባ በአካውንታችን እሱ ደግሞ ቴክስት ይልክልናል ማለት ነው። በዚህ ወር ከፍልሻለሁ እያለ ቴክስት ይልክልናል በክሮም በኩል ወይም ደግሞ በስቴዶ ዩቲዩብ ስቴዶ በኩል ማለት ነው። ስለዚህ እንደዛ በሚሆንበት ሰዓት እኛ እናውቃለን ማለት ነው። ደግሞም ባንካችን ውስጥ ብር ይገባልናል ማለት ነው። ግን የተሳሳተ አካውንት ከሆነ ምናልባት ደግሞ ኢሜይላችን የሞላለን ሰውየው ያመለከተልን ሰውየው ምናልባት የሱ አካውንት አስገብቶ ከሆነ ደግሞ ብሩ ወደዛ ሰውዬ ስለሚገባ ነው አብዛኞቻችሁ የማይደርሳችሁ ብር ማለት ነው። ምክንያቱም አብዛኛው ሰው እየሰራ ነው፣ ዶላር በጣም እየቆጠረለት ነው፣ ግን ብሩ የት እንደሚገባ አያውቅም። ስለዚህ አንዳንድ ሰዎች በመሸወድ የእናንተን ዩቲዩብ ሙሉ ኢሜይል በእናንተ ሆኖ ብር ግን የሌላ ሰው አካውንት ሞልቶ ሊሆን ይችላል። ቼክ አድርጉ ማለት ነው። እሺ፣ በመቀጠል ምን ያክል ጊዜ ስሙን ሊያደርገን ይችላል ያላችሁ ሰዎች፣ ብዙ ሰዓት ማለት ሰልችቶናል፣ ወር አልሞላንም፣ ግን እያነሳው ነው ለምትሉ ሰዎች ሰብስክራይብ ማለት ነው እሱ ማንሳቱ ይቀጥላል። ምክንያቱም 1000 ከሞላ በኋላ አነሳ ምናምን። እኔ 3000 አልፌ ነበር ለመናገር የነበረኝ፣ ግን በቀን 50፣ 60፣ 100 የሚያነሳብኝ ቀን አለ። የሚያነሳው ስለምንድን ነው ካላችሁኝ፣ የሚያነሳበት ምክንያት እኛ ስንደማመር የዶል ምልክቷን ብቻ ነካ አድርገን በርቺ ወይም አይዞሽ ወይም ምናምን የሆነ አጭር ፊደል ጽፈን በምንወጣ ሰዓት እኛ ከዛ ቤት ሳንወጣ ኮሜንቱን ያስቀምጥና ላይኩና ሰብስክራይብ ያነሳብናል ማለት ነው። ስለዚህ ምንድነው ሁለታችንም እየተጎዳን ነው ማለት ደማሪውም ተደማሪው ጨምሮ ነው የሚያነሳው። ደግሞ አንድ ብቻ አይደለም
ይሄ ነው ማለት ነው ያለው እውነታ። በተረፈ ሌላ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ብዙ ልጆች ትላንት እንደጠየቃችሁ ልጆች ይሄ ለእናንተ መልስ ነው ማለት ነው። በተረፈ ወዳችኋለሁ። ባይ